እና ደግሞ በጣም እኔ ምን ልታሰር ይፈልጉ ሰዎች ነበሩ። አንቺማ ብትገቢው ማይሆነው ያባረሽ ይቀራል። በጣም ነው ተቃጠላችሁ። በጣም ተቃጠላለች ገራቶች በኋላ ማይ ቢንጂ በጣም ነው ተቃጠላችሁ። በነገር ላይ ሩታ ገብታለች ምናምን የሚል ወሬ በሰማ 30 ደቂቃ አጥቆኝ የምሬን ነው። አትተማመኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁ በሰላማችሁ በዘዘት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሩታ ሀብቴ ማለት ነው የመልስ ምት እያንዳንዱ ሰምተሻል? እሺ በጣም ነው እንዴ ተቃጠልሽው? እውነት አውቃለች እኮ ሩታ ራሱ እንደተቃጠሉ ማለት ነው። ረርድብን እንዳሉ ማለት ነው። ገና ትቃጠላላችሁ፣ እኔ ከሆነ አልታሰርም ምን ታመጣላችሁ ብላለች። ይዋላ እቺ አወዛጋቢ የሆነች ልጅ አቃጣሪ የሆነች ልጅ ማለት ነው። ቪዲዮውን አቃጥላ ልደፋው ነው በቃ አቃጥላ ጭድና ምንድነው ልታረግ ነው ሚዲያው ላይ ማለት ነው። እና ሩታ ሀብት ይመችሽ፣ አቦ ያራዳለች፣ ቀጥይበት። ምን አባታቸው እያማራቸው ይቀራል እንጂ አንቺ ለማሳሰር እኔ በዚህ ቪዲዮ ያልሳቃለ ወደቴ ነው። በጣም ነው ያሳቁት ማለት ነው። ሳይው ራሱ ሳቅ ነው የሚመጣው ማለት ነው። እና ዘፈሮች ማለት ነው ብዙዋችሁ የሩታ ቻና ይዘጋ፣ ሩታ ትታሰር፣ ሩታ የሆነ ነገር ትሁን ያላችሁ እንግዲህ አሪፍ መልስ አግኝታችኋል ብዬ ተስፋ አደርጋለሁ ማለት ነው። አላገኘንም እንዳትሉ አንሰማም ማለት ነው። እኔ መስሚያ ይጥጥ ነው። ምክንያቱም ሩታ ሀብቴ በደንብ አድርጋ ነግራችኋለች። ሲቀጥል ደግሞ ደስታ ሩታ እስር ቤት ገብታ ብሰማ እንኳን ለ30 ደቂቃ አላቆያትም ብሏል። እንግዲህ የእሷ መከታ ማለት ነው። እና ከመከታም በላይ መከታ ነው እንዴ! እዩ ደግሞ ሲያቀጣጥል ይመቻችሁ አይደለም? ሩታ ልትታሰሪ ማለት ነው። ጫፍሽ እንኳን መጥቶ የሚነግርሽ የለም የሚነካሽ የለም ማለት ነው። እና ዘና ፈታ በየለን ማለት ነው። የኛ ጠንበለን የኛ ጀግና ማለት ነው። ሰው ይቃጠላል፣ ይረረድብን ይላል፣ ማስታወቂያ ይለጥፋል። እሷ ግን እዚህ መታ ፈታ ዘና ምትል ዘና ፈታ በየለን አባቱ ዓለም 9 ነው 10 አይሞላም ማለት ነው። እንግዲህ ያላወቁ ካሉ ምንም ማድረግ አይቻልም ማለት ነው። እንደዚህ አይነት መልስ ስጫቸው ማለት ነው። ያወቁት ደግሞ ያንቺ ደጋፊ የሆኑት ያንቺ ሚስማሮች ደግሞ ምን እንደሚሰራ ጠንቅቀው ስለሚያውቁ ምንም መስሏቸው አይታዩም ማለት ነው። ብታለቅሺም ብትመጪም በክፉም በደጉም ደግሞ የሚያበረታቱና የሚወድሽ ኦዲየንስ ነው ያለው ማለት ነው። እዛ ሰፈር ግን በቃ የለህ እኔ እኮ ሁሉም ነገር በእጃቸው እኮ ነው የሚመስላቸው። በቃ ዩቱብ ይዘጋ ሲባል ማለት ነው ቀላል ይመስላቸዋል። ደግሞ ዩቱብ ቢዘጋስ ብታዘጉስ ሩታ ሌላ ዩቱብ መክፈት ያቅታታል? የእናንተ ክፋት ጥግ ማለት ነው አይደለም? እናንተ እውነት ይሄን ነገር የምትሉ ሰዎች ከምሬ ነው ሙላችሁ አይደለም 300K ሰብስክራይብ ያለው ዩቱብ ተዘግቶ ማለት አንድ ሺህ ሰብስክራይብ ያለው ዩቱብ ብታዘጉ እንኳን ስንት ዋጋ እንደሚያስከፍል እናንተ የክፋት ጥግ ማለት ነው። ሩታ ብትታሰር ማለት ነው አብርሽም ይታሰራል። ሄርሜላም አትወጣትማ። ሄርሜላ የበለጠው ወንጀለኛ ሆና ነው የምትታሰረው። እውነት አቅም ቢኖራችሁ እውነት ትክክለኛ ነገር ቢሆን ይሄንን ነገር አብዛኛው ሰው የምታውቁ ሰው ታውቃላችሁ። ብዙ ሰው የሚጠይቃቸው አለ። ሩታንም አብርሽንም ሄርሜላንም እንደዚህ ሚዲያ ላይ ለምንድን ነው የምትውሉት ሲባሉ እኛ ስራ እየሰራ ነው በመካከላችን ምንም ነገር አልተፈጠረም እያሉ መልስ የሚሰጡ አሉ። ይሄንን ልንገራችሁና ማለት ነው በዚሁ አጋጣሚ። ስለዚህ ስራ ስለሚሰሩና ተማምነው በዚህ ነገር እነሱ እየተወኑ ማደግ የሚፈልጉ ሆኖ ነው እንጂ እውነተኛማ ትክክለኛ ነገር ቢሆን እስካሁን ድረስ ሄርሜላ ነበረ እስር ቤት የምትበሰብሰው ማለት ነው።
ምክንያቱም በትዳርዋ ላይ የተደረበች ሄርሜላ ናት። ገባችኋ? እኔ እንዴት እንደማስረዳችሁ አላውቅም። ዛሬ ሄርሜላ ወልዳ አሳድጋ ያረጀች ሴትያ ጠፋች እንኳን ሲባል ነውርን አታቁም እንዴ? ሼምን አታቁም እንዴ? እሷ ህፃን ልጅ ናት እንዴ? ዛሬ እኮ ህፃን ልጅ ራሱ ሲጠፋ እውነቴ ነው የምላችሁ ጊዜ የተሻሻለበት ጊዜ ነው። በአይምሮ ራሱ ቁጥር መያዝ ትችላላችሁ። እና የሆነበት ደግሞ ካላችሁ በስልካችሁ ብትታገድ እንኳን የፈለገ ጉድጓድ እንኳን ቢወስዷት ስልክ እንኳን በእጇ ባይኖር ማለት ነው የሄደችበት ቦታ በሎኬሽን መሄድና መድረስ ይችላሉ። አብርሽ አይደለም ፍቅረኛው ልጠፋበት የወደፊቱ ሚስቱ የምትወልድለት የሚያገባት እቺ ድንቅ ማገባች ማለት ነው። ደግሞ መቼ ያገባታል? እና ያ ሁሉ እንደዚህ እንደሚሆንላት ጠፍታበት እሱ በየቀኑ አንዴ በሩታ ቤት፣ አንዴ በዛ ቤት፣ አንዴ በዚህ ቤት ዩቱብ እየሰራ ወጣትን እያሳደገ ማለት ነው። ከዚህ ሁሉ እኮ እውነቴ ነው የምላችሁ ግልጹ ተናግሮ አብርሽ አይ በቃ ሄርሜላ ወደዛ ተመልሳለች፣ እኔም ወደዚህ ተመልሻለሁ፣ በሰላም መኖር እፈልጋለሁ ከኦዲየንስ ጋር ቢል ማንም አይነካውም። ነገር ግን አሁን እዚህ ጋር እየዋሸ እያለ ሄርሜላ ላይ እየሸቀለ ፍቅር ሚና ተጫወተ፣ ከዛ በሩታ ሚና ተጫወተ፣ አሁን ደግሞ በሄርሜላ ሚና ይጫወታል። ከሄርሜላ በኋላ ደግሞ እድለኛ ማን እንደሆነች አላቅም ማለት ነው። አይ በሄርሜላ ህይወት ግን አንድ ነገር ይናፍቀኛል ማለት ነው። አብርሽ በጀርባው ሳይሸከማት ቪዲዮውን ማለቁ በጣም ነው ያዘንኩት ማለት ነው። አንድ ቀን የሆነ መሸከም ነበረበት ማለት ነው። እሱን ሳያሳየኝ አለቀ። ምንም ማድረግ አይችልም፣ ተመልሳ ስለምትመጣ ማለት ነው። ያንን ነገር ደግሞ በዛን ሰዓት እኛ ያነውን ነገር ተቀብሎ ስለሚሰራ እናቀብለዋለን፣ ችግር የለውም። እና የሄርሚም ደጋፊዎች ማለት ነው አትጨነቁ፣ አይዟችሁ፣ በርቱ፣ ጠንክሩ፣ በደንብ አልቅሱ እና ለምን ሰብር አድርጉ አልላችሁም። አረ በርቱ፣ ለማልቀስ ለማንባት ሩታን የሆነ ነገር ለማለት በደንብ ልብሷን እያወጣችሁ መቦሰት የሆነ ነገር ባላግ እሱ አላህ ምን ልበላችሁ አላህ ይጨምርላችሁ። በቃ ጉልበቱና ብርታቱን ይጨምርላችሁ። ለማልቀስም ሆነ የተለያየ ነገር ለመጠቀም እንግዲህ መልካም እድል ብያለሁ። መልካም የስራ ዘመን ይሁንላችሁ። ያማረ የሰመረ ያበበ ለቅሶም ይሁንላችሁ። ምንም ማድረግ አልችልም። እንግዲህ ምርቃቴን ደግሞ ተቀበሉ። እንግዲህ ሩታ ሀብቴ ማለት እቹ ናት። በቃ የምታመጡ ነገር የለም። እሷ ትታሰር፣ እሷ እንደዚህ ትገር፣ እሷ ደግሞ ፈታ ዘና ብላ መታለች። ማንም አይነካትም። ምክንያቱም ማን ነው ተዋኒው? አንደኛው ማለት ነው ሩታ ሀብቴ እኮ ናት። ሩታ ሀብቴ ካልተወነች እዚች ሚዲያ ላይ ከመዳም ቅመም ጀምሮ ማንም የሚሰራና ብር የሚያገኝ የለም። ወታደራዎችም እንደዛው ማለት ነው። በተለይ ደግሞ የአብርሽ ቡችሎች ሩታ የሆነ አይዲ ካልሰጠቻቸው ገደል ነው የሚገቡት ማለት ነው። እና የሩታ እግር እንደሚስሙና የሩታ እግር እንደሚያጥቡ ደግሞ የሩታ ሰራተኛ መሆናቸውን ደግሞ ከካሜራ ጀርባ በደንብ እወቁ ማለት ነው። እያንዳንዳቸው ቪዲዮ ከሰሩ በኋላ ሩታዬ እንደዚህ አንሽ እኮ ሩቲ እንዲህ አንሽ እኮ ሩቲ የኔ ቆንጆ አንቺ መልካም ነሽ እኮ ማለታቸው አይቀርም። ምክንያቱም የኛ ልጅ እንቁና ድንቁ መልካም የሆነችው ማለት ነው። አንድ ቀን እንኳን እንዳትሰሩ ብላ አትናገርም ማለት ነው። አንዳንድ ደጋፊ የሆነው ማለት ነው የእሷ ዩቱብ ቢዘጋማ የእሷ እንዲህ ቢልማ የእሷ እንዲህ ቢልማ ወየው። ኧረ እናንተስ እንደው ክፋት በዛ ማለት ነው። ለማንኛውም ማለት ነው ውድ የሩታ ቤተሰቦች፣ የሩታ እህቶች፣ የሩታ ነብሮች ማለት ነው ጊዜው የኛ ነው እንግዲህ ፏፈንተሽ ማለት ነው። ሳቅ ዘና ፈታ ማለት ነው የኛ ስራ። የምንም ማዘን የለም። እኛ እንደውም ሩታ ራሱ ብታለቅስ እንደዚህ ብትል እኛ ፏፈንተሽ ነው የምንለው፣ ምክንያቱም የሚደረገው ነገር ስለምናውቅ። ሩታዬ ደግሞ አንደኛዋ ትዋና ስለሆነች የመሪ ታውቃላችሁ፣ መሪ ስለሆነች መኪና መሪ